አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ ለከል ሐምድ። እስኪ የዛሬው ውሎዬን ከዶሮች ጀምሬ አብረን እንዋላችኋለሁኝ። ያው የኢትዮጵያን ህይወት ጀምረናታል እየኖር ነውና ኢትዮጵያን ቀለል አድርገን ካልሆነ አይዘለቅም። እና ለዶሮች የሚበላ ሰጠሁኝ፣ ፍሩሽካ ሰጠኋቸው። ከዛ ደግሞ የሂባባት ደግሞ ለፍየሎቹ ፍሩሽካ ሰጠና ጧት ጀመርናት በዚህ መልኩ ማለት ነው። ከዛ ፍየል ጠባቂ ነበርኩ ዛሬ እረኝነት ሂጄ ኤባ ወንዝ እረኝነትን እንዴት እንደሚጠበቅ ከስንት አመት በኋላ መሰለኝ በቃ 2002 ላይ እረኛ ነበርኩ። ያን ጊዜ አስታውሽ አሁን ላይ ስጠብቅ ዋልኩኝ እላችኋለሁ። በጎቹን እያጠቡ ነው። እዚህ ወራጅ ነው ወንዙ። ማሻአላ ተባረከ ረህማን። ወይንም ሄዲው ፍየሎቹ ሳይጠግቡ ፀሐይ እንደ ይመስላችሁ በረሃ በቃ ሰው የሚያቀጣሉ የሚነሳ ቅጠል የለም። ምን አፈር በሉ ተመልከቱ። ምንም ነገር የለም። በረሃው ነው አፋር ክልል እንደሚኖረው ሌላ ነገር የለውም። እና ኢትዮጵያን ቀለል አድርገን የበላዮቻችንን ሳይሆን የበታዮቻችንን እያየን መኖር ጀምረናል እንጂ ኢትዮጵያ ኑሮ ውድ ነው፣ ኢትዮጵያ ትግቡ ምናምን እየተባልን እኛም እስካሁን ድረስ ቆይቻለሁኝ። ግን እኔ አረብ ሀገርም ኑሬ አይቼዋለሁ፣ እዚህም አይቼዋለሁኝ። አልሐምዱሊላህ ለከል ሐምድ ባለኝ ነገር ተብቃቅቼ እየኖርኩ ነው። ደስተኛም ነኝ ደግሞ አረብ ሀገር ብር ብቻ ያው ደግሞ ሲደርስ ብር ብቻ ነበር እንጂ ሰላም የለንም። ውስጣችን ሰላም የለውም። በቤተሰብ እንረበሻለን። እንዲሁም ትዳር ያለው በትዳሩ አልያዝኩም ጆክ ወላሂ ነው የምላችሁ። እኔ አረብ ሀገር ሁኜ ባለቤቴ ኢትዮጵያ ሆኖ ምንም አይነት ሰላም የለንም ነበር። አሁን ኢትዮጵያ ከገባሁኝ የለበስኳትን ፈንኳያችሁ ኢትዮጵያ ከገባሁኝ 10 ወሬ በምንም ምክንያት ብንጣያት ፈንጎዬን ይልኝ ሳላሳያችሁ ቀረውኝ። የምር በስጣታ በዚህ መልኩ ነው ዳገት የምንወጣው በፈንጎ ነው እንጂ እንደዚሁ ከሆነማ ገደል እንገባል። አልሙሂም ሰላም አለን። ያለን ነገር በቂያችን ነው። ሰላም እየኖርን ነው ማለት ነው። ተሻገሪ ያው ኢትዮጵያ ላይ ቤት ለማስጨረስ ቤት ለመስራት ቦታ ለመግዛት ይሄ ነገር ነው እንጂ የማይገኘው ለመኖር ይኖራል። በደንብ ነው የሚኖረው። ግን አሁን እኔ ቤቴን አላስጨረስኩም። እዚህ ተቀምጬ ቤት ማስጨረስ አልችልም። ቢሆንም ግን ተቀዳሚና ተከታይ ይኖረዋል። አሁን እሱ ለይታችሁ በዛ ብለን በመንገድ ያው ሂባ ጋር ነው ነፍጠሽ ነፍጣም እጆ ዲቪታው ተቀዳሚነትና ተከታይነት ይኖረዋል። አላህም በኢትዮጵያ ባገሬ ላይ ርዝቄን ሰፋ ካደረገልኝ ይዝሁ ሁን ያስጨርሰዋል። ከፈቀደው ደግሞ ሂጅ እትም ሰው ሞታል ኃይል አይደል አይቶላው ከወለድኩ በኋላ ወልጄ ልጄን አስይዤ ማለት ነው እሄዳለሁኝ። ከዛ ቤቴን አስጨርሳለሁ ማለት ነው። አሁን ላይ አንዲቱን ክላስ ብቻ ነው አዘጋጅቼ የምኖረው። 500 ብር የቤት ኪራይ 700 ብር የቤት ኪራይ እየከፈልኩ ከምኖር አንዱን ክላስ አስመርቄ ፏ ባለው ነገር ተፈቃቅቼ ነው የምኖረው። እንደዚህ እንኖራለን። ቀልባችን አይጠብም ምናምን ካላችሁ ኢትዮጵያ ይኖራል እንደምንም ተብሎ። ግን ቤት ተከራይቶ ለመኖር በጣም ነው የሚከብደው። ምክንያቱም የቤት ኪራይ ተከፍሎ የካርባ ተከፍሎ የውሃ ተከፍሎ ምንም ነገር ገቢ የለም። አይሰማም። ሀዝኩኝ በጣራ አላችሁ ነገር ተፈጅናንቺ ኖሩት ቤት ሲኖራችሁ ዶሮ ብታረቡ ለሽንኩርት ለቲማቲም ይሆናል፣
ድንች ምናምን ትገዙበታላችሁ። ፍየሎች ብታረቡ ደግሞ ሲቸግራችሁ ሽጥ ተደርጎ እህል ተሸምቶ ይበላበታል ማለት ነው። ይህን አይነት ኑሮ ይኖራል፣ ግን ሞልቀቅ ተብሎ አይኖርም። ሀብታሞች ሁሉ ቃሳላው ተላጃው ሁሉም ነገር ታሽጎ የተቀመጠ ነው። ምክንያቱም አይዘለቅም። እዚህ አይነት ልጅ ውሃ ገብቶባት ጫማዋን በአፈር እያዳረቀች ተመልከቷት፣ እግሯን በአፈር እና ሰፋ አድርጋችሁ ኑሮን ለመኖር ሳይሆን ባለን ነገር ተብቃቅተን እንኖራል ካላችሁ ኢትዮጵያም ይኖራል። የአፈር መስለ ልጅም እኔም አሶና ወጣ ይጭራሽ እየኖርን ነው እላችኋለሁ። ብቻ አልሐምዱሊላህ ደስተኛ ነኝ በምኖረው ህይወቴ ላይ ማለት ነው። እና ቀለል አድርጎ መኖር ነው። አታካብዱ ትላችኋለሁ። ላይክ ሼር አድርጉልኝ።